ሰላም እህቶቼና ወንድሞቼ እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ከአንድ የእግዚአብሔር ቃል ክፍል ላነብላችሁ እና የተወሰነ ነገር ልላችሁ መጥቻለሁ። ይህም የእግዚአብሔር ቃል ክፍል የሚገኘው በሮሜ መልእክት ምዕራፍ 1 ቁጥር 21 እስከ 23 ላይ ነው። በእግዚአብሔር ስም አነባዋለሁ። እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ሆኑ፣ የዘላለም አምላክን ክብር ሙት በሆነው ሰው፣ በወፎች በእንስሳትና በምድር ላይ በሚሳቡ ፍጥረት መልክ መስለው ለወጡ ይላል። ወገኖቼ ከዚህ ክፍል ውስጥ የምንረዳው ምንድነው? ሰዎች በዚህ ዘመን በጣም በተለያየ አይነት አስነዋሪና አስጸያፊ ህይወት ውስጥ፣ እርኩሰት ውስጥ፣ ክፋት ውስጥ ሲመላለሱ እንመለከታቸዋለን እና የዚህ የመጨረሻው ዘመን የዓለም አስተሳሰብ ዓለም የራሴ ሪያሊቲ ነው፣ እውነት ነው ብላ የምትቀበለው ነገር ከእግዚአብሔር ቃል በተቃራኒ ነው። እግዚአብሔር የማይወደው ነው። ርኩስ የሆነው በጣም በእግዚአብሔር ዘንድ የተጠላው ነገር በዚህ ትውልድ በዚህ ዘመን አስተሳሰብ ፍልስፍና፣ እድገት፣ ስልጣኔ ተደርጎ እየታሰበ ነው ያለው። እናም እግዚአብሔር ቃል ሲናገር እግዚአብሔርን እንደ አምላክነቱ ስላላከበሩት በሐሳባቸው ከንቱ ሆኑ ይላል። የማያስተውለው ልባቸው ጨለመ። እግዚአብሔርን ባለመስማታቸው ባለመታዘዛቸው ልባቸው ጨለማ ሆነ። ስለዚህ እግዚአብሔርን ከመፍራት ይልቅ ፍጡራን የሆኑ የእግዚአብሔርን ክብር ፍጡር በሆኑ ሟች በሆኑ በሚንቀሳቀሱ ነገሮች ለወጡ። ሰው አምላክን ከማምለክ ይልቅ ሰይጣንን ማምለክ መረጠ በዚህ ዘመን። ስለዚህ የዚህ ሁሉ ውድቀት ምክንያቱ እግዚአብሔርን እንደ እግዚአብሔርነቱ አለመፍራት ነው። ስለዚህ አምላክን በክብሩ ማምለክ፣ ለክብሩ መገዛት፣ ለሱ እውነት መታዘዝ ለህይወታችን ለዘላለማዊ ህይወታችን ወሳኝ ነገር ነው። እግዚአብሔር ይባርካችሁ። ሻሎም